ሰላም 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 ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። መድኃኒዓለም ይጠብቃችሁ የኔ ውዶች። በጣም ነው የምወዳችሁ፣ እንደምወዳችሁ ታውቃላችሁ አይደል? የእውነት እንደኔ ግን እናንተ አትወዱኝም፣ እንደኔ አትወዱኝም። እኔ ግን በጣም ነው የምወዳችሁ በጣም እና በያላችሁበት አገር በውጭም በአገር ውስጥም ያላችሁ መድኃኒዓለም የሚጠብቅልኝ እህቶቼም ወንድሞቼም በጣም ነው የምወዳችሁ። የእውነት በጣም እወዳችኋለሁ፣ በጣም አከብራችኋለሁ። እና ያው እንግዲህ እኔም አለሁ እግዚአብሔር ይመስገን። አፈር ነህና ወደ አፈር ትመለሳለህ ሆኜ ማለት ነው። አፈር ነህና ወደ አፈር ትመለሳለህ ይባል የለ እና ያው ሱቄ ቁጭ ቆም ብዬ ሱቅ ከፍቻለሁ። ነግሬያችኋለሁ። ሱቅ ማከፋፈያ፣ እኔ ደግሞ ሱቅ እያልኩ ማከፋፈያ ከፍቻለሁ ማለት ነው። ከደብረ ብርሃን አንደኛ የሆነ ማከፋፈያ ከፍቼ ይኸውላችሁ ሱቄ ጋር ደግሞ ቆም ብዬ እስኪ ቪዲዮ ስራ እና ከአንድ ቤተሰቤ የተላከልኝ ስጦታ አለ። በጣም ከሚወደኝ በጣም ከሚያደንቀኝ የለምጣልኝ ስጦታ አለ። ስጦታው ግን ይኸው እንደምታዩት እሽግ ነው። ምንም የተከፈተ ነገር የለም። ምን ይሁን ብቻ ያው እናየዋለን። እሺ መልእክት ደርሶኛል። ምን እንዳለኝ ደግሞ ያው መልእክቱን ስቀበል ይሄንን ምን እንዳለኝ እነግራችኋለሁ ማለት ነው። እና ይሄንን ቀስ ብለን እንከፍተዋለን። እና እንዴት ናችሁ? በተረፈ ሁሉ ሰላም? እኔ እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ እግዚአብሔር ይመስገን ትንሽ እየተንቀሳቀስኩ ነው። ተመስገን ለዚህ ቀን ስላደረሰኝ እግዚአብሔር በጣም ነው የማመሰግነው። መድኃኒዓለም የኔ አባት ጠዋትና ማታ የምለምነው ከጎኔ አንድ ቀን ሳይለየኝ ከሰው ሀገር እስካሁንም እስካለሁባት ሰዓት ድረስ ከጎኔ ነው ያለው የኔ አባት መድኃኒዓለም ማለት ነው። እና አንድ ወንድሜ ካርናቄ ከምወደው በጣም ብዬ ይቅርና እንኳንም ለሀገርሽ አበቃሽ የኔ ወድ ብሎ ስጦታ ልኮልኛል። ግን ስጦታው ምን ይሁን የኔ ፎቶ ይሁን የሱ ፎቶ ይሁን ምስለ ስዕል ይሁን ብቻ አላውቅም። ዞሮ ብቻ ብሎኛል። እንኳን ለሀገርሽ አበቃሽ መድኃኒዓለም ብሎኛል። ሳስበው ግን ምን እንደሆነ አላውቅም። ብቻ አብረን እንከፍተዋለን ማለት ነው። የእውነት ምን እንደሆነ አላውቅም። ይኸው እሽግ ነው፣ በጋዜጣ ነው የታሸገው ማለት ነው። እና አሁን እንግዲህ አብረን እንከፍተዋለን። እሺ ምን እንደሆነ ተከተሉኝ። ወይኔ ግን ምን ይሆን ግን ያው ማን እንደሆነ ምን እንደሆነ አልነግራችሁም። ማለቴ ሰውየው ነው ከዚህ ጋር ተነስቷል። እና ተከተሉኝ። እሺ አብረን ልንከፍተው ነው ማለት ነው። አብረን እንክፈት። ይከፈት በሉ ይከፈት። ሲገምቱ ምንድን ነው የተላከው? ምስለ ስዕል ነው ወይንስ የሱና የኔ ፎቶ ይባል በቃ። እና ብቻ እኔ ሳስበው የመድኃኒዓለም ዕለት ስለሆነ እኔ ራሴ ያሰብኩት ነገር አለ። በስልክ ደውሎ የሆነ ነገር ስላለኝ ያው እኔ የምገምተው ነው ብዬ አስባለሁ። እኔ የገመትኩት ነገር ነው የሚሆነው። ያው እኔ የገመትኩት ነገር ነው የሚሆነው። እናንተም ገምቱ እሺ። ገምቱ። መገመት ጥሩ ነው፣ ግን በግምት ማውራት ጥሩ አይደለም። ትክክለኛውን አይቶ ነው ማውራት። እና እየተከፈተ ነው። ይከፈት። ግን ምን ይሆን ግን የምር በጣም እና ከሚያፈ ነው የተላከልኝ። ወይኔ ጉዲ! ምን ይሆን? በስመ አብ ወወልድ ወመንፈስ ቅዱስ። ወይ ማርያምን ያስደነግጥ። ማርያም እንዴት ነው የሚያስደነግጥ ሳይ! ውይ በስመ አብ ወይኔ መድኃኒዓለም አባቴ ማርያም እንዴት እንደምወደው ወይ ደነገጠ የእውነት
ወይኔ 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 እንግዲህ እንዴት ደስ እንደሚል በጣም የምፈልገው በጣም የምወደው ስዕል የእውነት እስካሁን እጄ አልገባልኛል። የምር እንዴት እንደደነገጥኩ ደስ ሲል ማርያምን ወይ የእውነት እንዴት እንደምወደው ስማ አያችሁ የኔ አባት የኔ መድኃኒዓለም የእውነት እና በጣም ነው የማመሰግነው። ምስለ ስዕል በጣም ነው የምወድ አብሶ የመድኃኒዓለም የእውነት ያኔ አብላጫ ምናምን የለውም ግን በጣም እወደዋለሁ። አንድ እንትን ነበረኝ መጽሐፍ ቅዱስ የመድኃኒዓለም ማለት ነው። በባህር ሲሄድ መጽሐፍ አነስ ያለ ነው። በባህር ሲሄድ የዛሬ 7 ዓመት ይዤው ነበር የሄድኩት መድኃኒዓለምን ማለት ነው። ይዤው ሲሄድ ውሃ ሳይነካብኝ በሰላም ገብቶ እንደገና መልሼ ደግሞ በሰላም ይዤው መጣ ወደ ኢትዮጵያ ማለት ነው። የእውነት እና በጣም ነው ደስ የሚለኝ። በጣም የመድኃኒዓለም ስዕል በጣም ነው የምወደው፣ በጣም የምፈልገው። ማርያምን ይኸው አብሬ ከእናንተ ጋር ያየሁት የእውነት ግን መልእክቱ ደርሶኛል። ብቻ መድኃኒዓለም እንኳን ለሀገርሽ አበቃሽ፣ እቅፍ ድግፍ አድርጎ እንኳን በሰላም ለእናት ሀገርሽ አበቃሽ ተብዬ መልእክት ተነግሮኛል በስልክ ማለት ነው። ምንድን ነው ብዬ ስጠይቅ አይ ብቻ እንኳን መድኃኒዓለም ለሀገርሽ አበቃሽ ተብዬ ነው የተሰጠሁት፣ የተላከልኝ ስጦታ ነው እና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። መድኃኒዓለም አንተንም ባለህበት ሀገር በሰላም ይጠብቅህ። በጣም አመሰግናለሁ። ይሄው ደርሶኛል። መድኃኒዓለም የእውነት እንደኔ ቅፍ ድግፍ አድርጎ ይጠብቅህ። እግዚአብሔር ያክብርልኝ። አመሰግናለሁ። የእውነት ቃላት የለኝም። ብቻ በጣም የምፈልገው በጣም የምወደው ስዕል ነው። መድኃኒዓለም የእውነት ለመድኃኒዓለም ለእኔ መድኃኒዓለም ያደረገልኝ በጣም ብዙ ነገር ነው ያደረገልኝ። በጣም ብዙ ነገር ስለሆነ ያደረገልኝ በቃ እወደዋለሁ። ምንም ቃላትም የለኝም። ብቻ ለማለት ራሱ ቃላት የለኝም። እግዚአብሔር ብቻ ያክብርልኝ። ፈጣሪ ይጠብቃችሁ። እናንተንም ውጭም ያላችሁት ከውጭ ሀገርም ያላችሁት እግዚአብሔር አምላክ በየሃይማኖታችሁ ፈጣሪ እቅፍ ድግፍ አድርጎ ለእናት ሀገራችሁ፣ ለቤተሰቦቻችሁ፣ ለሚናፍቋችሁ፣ ለልጆቻችሁ፣ ለእናትና ለአባታችሁ እግዚአብሔር ለሀገራችሁ ያብቃችሁ። በአረብ ሀገርም ያላችሁት በውጭ ሀገርም ያላችሁት መድኃኒዓለም ይጠብቃችሁ። የምር ውይ እንዴት እንደምወደው ማርያምን እግዚአብሔር ያክብርልኝ። ይሄንንም ይላክልኝ እና እግዚአብሔር ይጠብቅልኝ። የሰጠኝም የላክልኝም እግዚአብሔር ያክብርልኝ። እኔም በጣም ውድድድድ ነው የማደርግህ። ውድድድድ አድርጌ ደግሞ ሌላም ጨምርበታል እና እግዚአብሔር ያክብርልኝ። የእውነት በጣም ነው ደስ ያለኝ። ቃላት የለኝም። በቃ እኔ በጣም ቃላት ለዚህ ለመድኃኒዓለም ምንም ቃላት የለኝም። ለእኔ ብዙ ነገር አድርጎልኛል በህይወቴ ማለት ነው። ብቻ እግዚአብሔር ጤናችሁን ይስጣችሁ። ፈጣሪ ባላችሁበት ይጠብቃችሁ። በጣም ውድድድ ነው የማደርጋችሁ። እስኪ አበረታቱኝ፣ ደግፉኝ የእውነት እና ይሄው ድጋፋችሁ ያስፈልገኛል። ምን መሰላችሁ? ሼር እያደረጋችሁ ቪዲዮን እያያችሁ እንድታበረታቱኝ እፈልጋለሁ እና እየሰጠኝ ይሄንንም የላክልኝ እግዚአብሔር ያክብርልኝ። በጣም ነው የምወድህ። መድኃኒዓለም ይጠብቅ። የእውነት መድኃኒዓለም ይጠብቅልኝ። አመሰግናለሁ በጣም እና ውድ ቤተሰቦቼ ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ፣ ደግፉኝ፣ ደገፍ አድርጉኝ። እርዳታችሁ ያስፈልገኛል። የእውነት እርዳታችሁ ያስፈልገኛል። እሺ እና አመሰግናለሁ ስለተከታተላችሁኝ። ባይ